ይሄ ጋዜጠኛ ስለ ዋንቲያ ሪፖርት ሲያደርግ ሰምቼው ቀደም ማለት ነው። እና ኦ ማይ ግድነስ ጋይስ ኢትዮጵያ ውስጥ ምን እየተካሄደ እንዳለ ባይገባኝም እንደዚህ አይነት ነውር የሆነ ነገር፣ የልጆችን ህይወት ዳሜጅ የሚያደርግ ነገር፣ ጥሩ ምሳሌ የማይሆን ነገር በመንግስት ደረጃ ነገሩ ታይቶ እንደዚህ የሚያደርጉትን ወንዶች ዲሲፕሊን ማስያዝ ካልተቻለ ሀገር አይሆንም። የፈለጋችሁት ነገር ላይ ብትሰሩ እንደዚህ አይነት ነገር ላይ ፎከስ ካላደረጋችሁ ለሌሎች መንገድ እየከፈታችሁ ነው የምትሄዱት። አንዲት ሴትዮ ቅርብ ጊዜ ከለንደን ነው ምናምን ባሏ የእህቱ ልጅ ደፍሮ እስር ቤት ገብቶ እዚህ ላይ ወጣ ወጨ ስትል ማለት ነው። እና እንዳያችሁት ብዙ ሰው ነበረ የተቃወመው ማለት ነው። ቢኮዝ አንዳንድ ሀገራት ምንም ማስረጃ ሳያሰባስቡ ልጅቷን ስላስወለዳት ብቻ እስር ቤት መግባት ይችላል። እንደ አሜሪካ ያለ ሀገር ውስጥ ቢሆን ማለት ነው። የሌላውን አላቅም። አምሹር ያደጉት ሀገራት በብዛት እንደዛ ናቸው። ማይነር አቢዩዝ ማድረግ እንኳን አስወልዶ አይደለም ነካ ተብሎ ራሱ ስንት ዓመት ነው እስር ቤት የሚፈረድበት? ማይነር አሳልት አርጉ፣ ቻይልድ አቢዩዝ አርጉ። አንድ ወንድ በነፃነት አይንቀሳቀስም የሚያደገው ሀገር ላይ ማለት ነው። ብዙ ነገርም ሰምተናል፣ ብዙ ነገርም አይተናል። እንኳን የሰው ልጅ አስወልዶ ደፍሮ አይደለም ነክቶ ራሱ እስር ቤት ብዙ ዓመት የተፈረደባቸው ወንድሞቻችን አሉ ማለት ነው። እና ያው እንዳየን ነው የለንደኑ ሰውዬ ምሳሌ ሊሆን ይችላል። በነካው ስንት ዓመት ታሰረ ማለት ነው። ሶ በጣም የገረመኝ ነገር መንግስት የዋንትያን ነገር ትኩረት ሊሰጠው ይገባል ብዬ አስባለሁ። ብዙ ነገር እዚህ ሶሻል ሚዲያ ላይ ተናግረን ብዙዎች አስተያየት ሲሰጡ ብዙ ነገር ይስተካከላል። ይሄ ትልቅ ነውርና ለሚመጣው ትውልድ ትልቅ ስጋትን የሚጥል አክሽን ነው ማለት ነው። ኢትዮጵያ ላይ እንደዚህ አይነት ነገር እንደ ቀላሉ ከታየ ዋንቲያ አንደር ኤጅ ነበረች። በ14 ዓመት መውለድ ማለት ምን እንደሆነ ገብታችኋል? ግዴታ የሰለጠነ እንደ አሜሪካ እንደ ለንደን ያለ ሀገር መኖር የለባችሁም። ቻይልድ አቢዩዝ እና ቻይልድ አሳልት አንደርስታንድ ለማድረግ ፈልጋ ነው ምን ብላ ነው ይላሉ አንዳንድ ባለጌ ወንዶች እዚህ ላይ ወጥተው ማለት ነው። አንድ ሴት ልጅ በ14 ዓመቷ በ13 ዓመቷ ወርግዛ እንዴት ነው ፔሪድ ራሱ የምታየው እኮ በ13 ምናምን ዓመቷ ነው። አሁን የሚወለዱ ልጆች ናቸው እንጂ በ12 ምናምን ዓመታቸው ፔሪድ የሚያዩት አይደለ እንዴ? እንዴት አንድ ሰው ስለ ራሱ በደንብ ሳያቅ ህይወት ምን እንደሆነ በደንብ ሳያቅ ልጅ መውለድ ወይ ደግሞ ስለ ግብረ ስጋ ግንኙነት ያስባል? እናንተ ራሱ ስታስቡ ማለት ነው። እና እኔ ከህዝቡ ላይ እዚህ ላይ ወጥተው ከሚሳደቡ ዱርዬዎች አይደሉም። አንዳንድ ሰዎችም እዚህ ላይ ወጥተው ስፔሻሊ ይሄ ከሴት ልጅ ጥቃት ጋር የተያያዘ ነገር ነው። ይሄንን ፍርድ ቤት እውነት ይሄ ፍርድ ተሰጥቷል ከሆነ ዳኛው ራሱ መጠየቅ አለበት። ዋንትያን ያሳሉዳት ሰውዬ አንደር ኤጅ ያለች ነው አብሯት የተኛው ቤቢ በነበረችበት ሰዓት ማለት ነው። ቻይልድ በነበረችበት ሰዓት ዋንትያ እኮ አሁን ገና ነው እያደገች ያለችው አይደል እንዴ? ፈልጋ ነው አብራው የተኛችሁ ማለት ምንም የሚሉት ቋንቋ ነው። እንደዚህ የሚሉት እያንዳንዳቸው ሶሻል ሚዲያ ላይ ያሉ ሰዎች መታሰር አለባቸው ባይነኝ እኔ። እውነት የሴት ልጅ ጥቃት የሚኮረኩሯችሁና የሚያሳስባችሁ ከሆነ የሴቶች ጉዳይ ኢትዮጵያ ያላችሁ በዋንትያ ጉዳይ ላይ ኢንቮልቭ ማድረግ አለባችሁ። ምንም ስለሆነች አይደለም። የስ ሰው ነው ረድቷት እዚህ የደረሰችው። የስ ትጥራለች ልጅቷ። ግን ዋንትያ ላይ የሆነው ነገር እያንዳንዳችን ቤት ሊገባ ይችላል ነገ ብላችሁ ነው ማሰብ ያለባችሁ። እዚህም ቢሆን ማለት ነው። ይሄ ነገር እንደ ሲሪየስ ነገር ሆኖ ነው መወሰድ ያለበት። እኔ በመንግስት አካል ለምትሰሩት ነው መልክቴ ማለት ነው። እዚህ ላይ ያለው ተሳዳቢ አይደለም። ሰው የፈለገውን ሀሳብ ሊሰጥ ይችላል። ይኸው ሚስት ባሏ የእህቱ ልጅ ደፍሮ እዚህ ላይ ወጥታ ፔቲሽን ትሰበስባለች። እንደዚህ አይነት ዓለም ላይ ነው ያለ ነው ጋይስ። ሲሪየስ ተደርጎ መወሰድ ያለበት ነገር እያለ ሌላ ነገር የማይረባ ነገር ላይ ፎከስ አታርጉ ነው እኔ የምለው ማለት ነው። ከዚህ የበለጠ ሀገርን ዳሜጅ የሚያደርግ ትውልድን ዳሜጅ የሚያደርግ ሴትን ልጅ ከመግደል አይተናነስም። ይሄ ሌላው አቢዩዝ ተደርጎ ምናምን ተደርጎ ነው። በ13 ዓመቷ ተደፍራ ልጅ ወልዳ ፍርድ ቤት ቆሞ ተከራክሮ ህግ ባለበት ሀገር ፍርድ ቤት ገብቶ ተከራክሮ ልጁ እንዲታይ ተወሰነለት። እቺ ልጅ ምን እንደምታስብ ምን እንዳሳለፈች እኮ ቦታ ሰጣችሁ እያዳመጣችሁ አይደለም እናንተ። ለሌላው መንገድ እየከፈታችሁ ነው። በ13 ዓመቷ ደፍሮ ልጁን የማየት መብት ከተሰጠው ስንት ጉድ እናያለን ነገ። እቺ ልጅ ምን አለ ፍሬ ምን አለች በሉ፣ ኢትዮስፖራ ምን አለች በሉ። ስንት ጉድ እናያለን ነገ ደግሞ ማለት ነው። this is not life። በጣም ስኬሪ ነው ኢትዮጵያ ላይ ያለው ሁኔታ ማለት ነው። ወየውን ያልኩት እኔ ምን ነው የሰለጠነ ሀገር ቢሆን ኖሮ ምን ነው የሰለጠነ ሀገር የፈለገ ሚስት አይደለም የፈለገ ዘመድ ተሳስበው ፔቲሽን ቢሰበስብ ቅጣትሽን ጠጣታሽ ነው የምትወጪው። እስር ቤት ገባ ማለት ደግሞ ሰው ጥፋት አጥፍቶ ነው የሚገባው። እንደዛ ነው። እኔ ደስ ይለኛል እንደዚህ አይነት ነገር ቅጥት ሲደረጉ ማለት ነው። ህፃን ልጅ ላይ ጋይስ እንደ ራሳቸው ልጆች ያላቸው ሰዎች አስቡ። እዚህ ላይ ያሉት ባለጌዎች አሁን አንዱ ዋንትያን የሰደበው ልጅ ዋንትያን ያሰደባት ልጅ ቪዲዮቸውን አይቼ ነበር ቅድም ማለት ነው።
በጣም ባለጌ ልጅ ነው። መጀመሪያ ላይ ሲገናኙ ራሱ ቪዲዮውን አይታችኋል ከሆነ እንዲያቅፋታል ምናምን ነገር። እንዴት የማታውቁትን ሰው ዛሬ ያያችሁትን ሰው ይሄ ዲስሪስፔክት ማድረግ ነው እኮ። አንድ ሰው እጁን አንስቶ ትከሻውን ይጭናል እሷ ላይ። this is bad። ስለዚህ የሰው አክሽን ደፋሪ አይመስለው እንጂ ደፋሪ ነው፣ ባለጌ ነው አገሩ ጠቅላላ። ቢኮዝ አይቀጣም፣ ሰው ገሎ አይቀጣም። ህፃን ልጅ ደፍሮ አሸዋፉ ውስጥ ጨምሮ አይቀጣም፣ አይገደልም። እዚህ ሀገር እኮ ብዙ ነገር ነው ያለው፣ ሌላ ሀገርም ቢሆን ማለት ነው። የከፋ ቅጣት ይመጣል። ሰው እኮ እስከ ሞት ድረስ ይቀጣ የለ እንዴ? ይቀጣል እኮ። ይሄ ደግሞ ኢትዮጵያ ውስጥ ባሰ። እኔ አምሹር ይሄ ከመንግስት አካል ነው ይህንን ነገር እናንተ መግለጫ መስጠት ያለበት። ይሄ ቲክታክ ህዝብ ጉዳይ የዩቱበር እነዚህ አሁን ጉድበል ጎንደር ጉድበል እያለ ሀበሻ ዜና ይሰራል እንዴ? እንደዚህ ያንን ነገር እኔ ለጆሮዬ ነው የሰቀጠጠኝ ማለት ነው። ምን ማለት ነው? ጉድበል ጎንደር ተከራክሎ ምን ብሎ ይሄ ነውር ነው ብላችሁ ነው ዜና መስራት ያለባችሁ። ሪሊ እግዚአብሔርን የምትፈሩና ነገ ሎንግ ተርም ነገራችሁን እንዲሳካላችሁ ወይ ቪው እንዲያገኝ ከፈለጋችሁ ሰው ለሰው ተስፋ የሚሰጥ ነገር መስራት ያለባችሁ። ጉድበል ጎንደር ጉድበል ቡና ያዙ ትላለ እንዴ? መተ የ13 ዓመት ተደፍራ በአመቷ ተደፍራ ባሏ ተከራክሮ ልጅ ይላል እንዴ? የምን ልጅ ነው? ልጅቷን ራሱ ማየት አልነበረበትም እኮ። ለልጅቷ ራሱ ስጋት ነው። ለእናትየው ራሱ እሷ ገና ልጅ ናት፣ ስጋት ነው ለእናትየው ማለት ነው። ስለዚህ በትክክል እንደዚህ ነገር ኢትዮጵያ ላይ መስተካከል አለበት። ከነዳኛው መታሰር አለባቸው። የሴቶች ጉዳይ ይህንን መከታተል አማዶን ነው። ማር ስልጣን ላይ እንዳለ የሴቶች ጉዳይ ስራችሁን ስሩ። ምንድን ነው እየሰራችሁ ያላችሁት? ኢትዮጵያ ላይ ያለ የሴቶች ጉዳይ ስራውን እየሰራ አይመስለኝም። አም ሲሪየስ። እዚህ እኮ የሴቶች ጉዳይ እኮ መሄድ የለባችሁም። ጀስት 911 ዳን ዋን ኮል ነው ዳን ኤቭሪቲንግ ነው የምላችሁ። ስንት ሰው መሰላችሁ ምንም ሳያጠፋ አሜሪካን ሀገር እስር ቤት ያለው በጀቴ ብቻ በነገር በጥርጣሬ ብቻ ማለት እንኳን አይደለም ትንሽ ዊትነስ ተይዞባችሁ አምኖ መጥቶ ልጅቷ እንደፈራ ያለው ልጄ ይላል እንዴ? ማን አባቱ ነው እሱ? እንዴት እናንተ በሁለት እግር ሰው ማን እንዴት ታደርጋላችሁ እንደዚህ አይነት ሰው? ሲሪየስሊ እኔ ብዙ ጊዜ የምናገረው ነገር መራራ ነው፣ ግን ለሴፍቲያችሁ ስትሉ እኔ እንዳም ሌላ ጠበቃ ቀጥረሽ እነዚህ የፈረዱትን ራሱ ማሳሰር ነው ያለብሽ። አንቺ በህግ መጠየቅ ነው ያለብሽ። እውነት የኢትዮጵያ ህግ ባላንስ ከሆነና ፌር ከሆነ ለሁሉም ሰው ለዋንትያ እንደዚህ ያንን ነገር የፈረደ ሄዶ ልጁን ይህ ያለ ዳኛ ማለት ነው። ዳኛ ሴትም ሆንች ወንድ this is bad። እንኳን አይደለም ዳኛ መንግስትም ይቀጣል። መንግስትም ስራ ካጠፋ የስንት የበላይ ይወርዳል ከስራ ላይ። ስለዚህ የምትሰሩትን ነገር ምን ነው? ወይስ የኢትዮጵያ እንትን ውስጥ የለም እንደ ሴቶች መብት ምናምን የህፃናት እንትን የለም እንደ የምትማሩት ትምህርታችሁ ውስጥ አሮን ጌሬ በጣም ነው የሚያሳዝነው። እኔ እውነቴን ነው የምላችሁ፣ እንደ ዛሬ ተሰምቶኝ አያውቅም። እኔ እንዴ ምንድን ነው የሆነ ያለው ብዬ ነው ለረጅም ሰዓት ነው ያሰብኩት እንደዚህ አይነት ዜና ስሰማ ማለት ነው። እዚህ ላይ ድምፅ እንኳን ለማውጣት የሚያሳፍር ነገር ማለት ነው። ጋይስ ምን ማለት ነው? ተፈረደለት ማለት ይሄ ዜና ሆኖ ነው የምታቀርቡት? የሚሰድቧት ሰዎች ጠቅላላ ኢትዮጵያ ውስጥ ካሉ ወይ ውጭ ሀገርም ካላችሁ ዱባይም እነዚህ ሰዎች መቀጣት አለባቸው። ዋንተኛ እኮ አይደለም፣ ዋንተኛ እኮ አይደለም እኮ ነግበኔ የሚለውን አስቡ እናንተ ሴት ልጅ ያላችሁ ኢትዮጵያ ውስጥ። ያ ሀገር ለማናችሁም ሴፍ አይደለም። ስለዚህ ልጆቻችሁን ጠብቁ፣ ስራ አቁማችሁን ጠብቁ። ወይ ልጆቻችሁን እጃቸውን ይዛችሁ ሂዱ ስራ፣ ወይ ለእናታችሁ ምናምን ለእናታችሁ ወይ ላክስታችሁ እንጂ ሰጥታችሁ እንዳትሄዱ የትም ቢሆን ማለት ነው። የትም ቢሆን እንዲጠብቃችሁ ነው ማሳደግ ያለባችሁ። በተቻላችሁ መጠን መክራችሁ ማለት በኢየሱስ ክርስቶስ ስም። እኔ በጣም ነው ጋይስ የደነገጥኩት ዛሬ ማለት ነው።